ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ሰላምታችንን እናቀርባለን። በኢትዮጵያ ወቅታዊ ሁኔታዎች ላይ በማተኮር ከዶክተር ሚልኬሳ ሚደጋ ጋር ውይይት ልናደርግ ነው። በርካታ መረጃዎች እየወጡ ነው። የአብይ አህመድ አገዛዝ በተለያዩ ባለስልጣናቱ አብይ አህመድን ጨምሮ በመገናኛ ብዙሃን እያስተላለፏቸው ያሉት መልእክቶችና ጥሪዎች አገዛዙ በምን ያህል ጭንቀት ውስጥ እንዳለ የሚያመላክት ነው። ኢትዮጵያ በኢኮኖሚ በፖለቲካ በተለያዩ ሁነቶች ከፍተኛ የሆነ ለውጥ እየታየባት ይገኛል። ለውጡ ወዴት ሊያመራ ይችላል? ይህንን አስመልክተን መረጃዎችን እያካፈለ ከሚገኘው ከዶክተር ሚልኬሳ ሚደጋ ጋር እንወያያለን። ዶክተር ሚልኬሳ ሚደጋ ከሰሞኑ በተለይም በኢትዮጵያ ወቅታዊ ሁኔታዎች ላይ መረጃዎችን በሆርን ኮንቨርሴሽን እና በተለያዩ መድረኮች ላይ ለኢትዮጵያ ሕዝብ እያቀረበ ይገኛል። ዛሬ እኛ እንግዳ አድርገን እነዚህን መረጃዎች እንካፈላለን፣ አንዳንድ አስተያየቶቹንም እንሰማለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልኝ ዶክተር ሚልኬሳ። ሰላም እንደምን አለ መሳይ? እንዴት ከረምክ? እንዴት አለ? አለን በሚገባ አለን። ሰላም ነህ? ሰሞኑ በጣም ስራ በዝቶባል። እውነት ለመናገር ትልቅ አስተዋጽኦ ነው ያበረከትክ የምትገኘው። በየዕለቱ መረጃዎችን እያደረስክ ነው። ብዙ ፋታ የሚነሱ ጉዳዮች የህይወት የራስ የተለያዩ ነገሮች ቢኖሩም ከዛ ጊዜን ቀንሰ መረጃዎች የሚደርሱን የተለያዩ ጉዳዮች ለተመልካቾች በማካፈል ያንተንም ማስተያየትና እይታዎችን እንደዚሁ በማጋራት ሰሞኑን ትንሽ ስራ በዝቶብህ እንዳለ ሰምቻለሁ። ከሀገር ቤት በርካታ መረጃዎችን ይደርሱናል። ዶክተር ሚልኬሳ እያደረገ ያለውን ነገር በደንብ ተጠናክሮና ሁሉንም የህብረተሰብ ክፍል እንዲደርስ እንደው በእናንተም በኩል ጥረት አድርጉ የሚል ጥቆማዎችም እየደረሱ ነው። ለማንኛውም ያንተ ሆርን ኮንቨርሴሽን እያደረገ ያለውን አስተዋጽኦ በዚህ አጋጣሚ ለማድነቅ እንወዳለን። እስቲ እንደው ሰሞኑን ምን እየሆነ ነው ዶክተር ሚልኬሳ? የቱን አንስቼ የቱን እንደምተው አላቅም። አንተ ግን እንደው እየሆነ ካሉት አብይ አህመድ በአሁኑ ሰዓት ምን እያደረገ ነው? በአማራ ክልል ቴሌቪዥን የተናገረው በኦቢኤን ገና ሙሉ አልተላለፈም፣ እየጠበቅን ነው። የባጫ ደበሌ በራሱ ብዙ ነገር ይነግረናል። ግን ጠቅለል አድርገ ኢትዮጵያ ምን እየሆነች ነው? ብልጽግና ምን እየሆነ ነው? አመሰግናለሁ ለሰጠኝ አስተያየት እና ሁሉም የኢትዮጵያ ህዝብ ለሚሰጡኝ አስተያየቶች በጣም ከልብ አመሰግናለሁ። ይሄ ትልቅ ስራ ሰርተን ሳይሆን ምንችለውን ነገር ለሀገራችን ማበረከት ስላለብን የዜግነት ግዴታም ስለሆነ ያው የሆነ ነገር ይጠቅማል በሚል ነው። የምናውቀውን ኤክስፒሪየንስ ያለነው ነገር ይሄ በጣም ወንጀለኛ ነፍሰ ገዳይ የሆነ ስርዓት ደግሞ በሚገባ ስለምናውቅ እሱ ላይ ዝም ማለት የለብንም። ተጠያቂም ነን ዝም ካልነው። በዛ መሰረት ነው እንግዲህ እነን ሲሪየስሊ የወሰድኩት። ስለዚህ ከዚህ አንፃር በጣም ከልብ አመሰግናለሁ። አንተም በጣም ትልቅ ስራ እየሰራ ነው። ያው ያንተ ስም ፍርድ ቤት ቀርቧል። በተለይ ያንተ ሚዲያ አንከር ሚዲያ ፍርድ ቤት ቀርቧል። እሱንም ትንሽ ማውራት ይቻላል። ብቻ ግን ያው ምንችለውን ነገር አንተ የምትችለውን ነገር እያደረግክ ነው። ለዛ ማመስገን አለብኝ። በአጠቃላይ ዛሬ ኢትዮጵያ ውስጥ እየተካሄደ ያለው ሁለት ነገሮች አሉ። አብይ የሚያካሂዳቸው ሁለቱም ተያያዥ ናቸው፣ የሚተሳሰሩ ናቸው። ግባቸውም ተመሳሳይ ነው። አንዱ የውሸት ምክክር ጉባኤ የሚባል ነገር ነው። ግቡ አብይን ማንገስ ነው። ሌላኛው ጦርነት ነው። አማራ ክልል በል ኦሮሚያ በል ትግራይ ክልል በል አጠቃላይ ጦርነት ነው እየተካሄደ ያለው። ግቡ ምንድነው? አብይን ማንገስ ነው። እና ሁለቱም ግባቸው አብይ አህመድን ንጉስ አድርጎ ለመሾም ነው የሚደረገው። የኢትዮጵያ ፖለቲካ ሙሉ በሙሉ የሴኩሪቲ ሙሉ በሙሉ የኢኮኖሚው እንቅስቃሴ የሚቆጣጠረው ይሄ አይዘር በምክክር ምናምን የውሸት ሽምግልናም ይሁን ወደ ተለያዩ ቦታ የሚላኩ ሽምግልናዎች ማናያቸው ነገሮች አሉ። ከበሳንጆ ጀምሮ እስከ ሀገር ሽማግሌዎች አባቶች ምናምን የሚላኩት በየእንትኑ ፋኖን አስገቡ ኦላን አስገቡ እየተባለ እዛ ላይ ደግሞ የተለያዩ አምባሳደሮችም ይሁን ወደ መቀሌ የሚላኩት በየእንትኑ የሚደረጉት የምክክር መድረኩም ጭምር አጠቃላይ የአብይ ስርዓት
መሰረት እንዲይዝ እሱም ንጉስ ሆኖ ለመሾም የሚያደርጋቸው ጥረቶች ናቸው። የአብይ ሚዲያዎች ከኢቲቪ ጀምሮ እስከ ክልል ሚዲያ የሚያደርጉት አጀንዳ ፍሬሚንጉ ወይ የምክክር የውሸት ምክክር ነው ወይ ደግሞ የጦርነት አጀንዳ ነው። ሁለቱም ሲተሳሰር ሲጠቀለል የአብይ ንግስናን ለማምጣት እስካሁን አብይ ያው መሪ አልሆነም። መሳይ በጭንቅላቱ መሪ አልሆነም። መሪ ለመሆን ጦርነት እያካሄደ ያለው ሰውዬ ነው። መሪ ለመሆን ሀገራዊ ምክክር ብሎ ካድሬዎቹን የሰበሰበ ሰውዬ ነው። እስካሁን አምኖ ራሱን አሳምነው መድረክ ላይ ወጥቶ እኔ በቃ የኢትዮጵያ መሪ ነኝና ሰላም ይወርዳል ብሎ አላመነም። እስካሁን እያስመሰለ ነው በየጊዜው። ይሄ ደግሞ የጭንቅላት ችግር ነው። ምናልባት ዶክተር ሚልኬሳ እዚህ ጋር ትንሽ አገላለጽ በደንብ ማብራሪያ የሚያስፈልገው ይመስለኛል። እኛ መሪ አይደለም ብለናል። መሪ እንዳልሆነ ከመጀመሪያው ቀን ጀምሮ ያስታውቃል። ምንም በተግባርም ደግሞ ባለፉት 8 ዓመታት ታይቷል። ስለዚህ እሱም አላወቀም መሪ መሆኑን እስካሁን አላረጋገጠም። ለጭንቅላቱ አላረጋገጠም። ለምን መሰለህ? በውሸት መንገድ ስለመጣ በአቋራጭ ስለመጣ በውሸት አታላይ ሆኖ ስለመጣ እስካሁን ጭንቅላቱ ውስጥ እኔ ትክክለኛ መሪ ነኝ ብሎ ራሱን አላሳመነም። ሌላው የኢትዮጵያ ሕዝብ ማሳመን እሱ ሌላ ጉዳይ ነው። በስራ ማሳመን ትችላለህ፣ ግን በስራ አላሳመነም። ለዛ ነው አንተ አሁን መሪ መሆኑን ራሱ ስትጠራጠር ነበር። መሪ አይደለም ይሄ ሰውዬ ዝም ብሎ ተራ ሰውዬ ነው ስትል ነበር። እሱ ራሱ መሪ መሆኑን አላመነም፣ ራሱን አላሳመነም። ለዛ ነው በየቀኑ አሁን የሱን እኔ ዝም ብዬ አይደለም ይሄንን የምናገረው። ቢያንስ 2 ዓመት ከሱ ጋር ሰርቻለሁ እና ኦፍ ዘ ካሜራ እሱ የሚያደርጋቸው ነገሮችን ያው አብረን ስናይ ስለነበር ምናው ነገር አለ እና እንደ ህፃን የሚያደርገው ሰውዬ ካሜራ ሲገጠምለት ቶሎ ያሳምንትን ብሎ በቃ እንደ መሪ መስሎ እንትን ለመቅረብ ይሞክራል። ከዛ ካሜራውን አንሱ ብሎ ደግሞ የሚያደርጋች ማለት ከሱ የማይጠበቅ ከህፃን እንኳን የማይጠብቀው ነገር ያደርጋል እና ሁልጊዜ መድረክ ላይ ሲወጣ እንትን ይሄ በቃ ቲያትር የሚሰራ ሰው አስመስሎ ከወረደ በኋላ የቡቱቱ ጨርቅ ምናምን አድርጎ ልጆች እዛ ብሔራዊ ቲያትር አንተ ገብተህ ታውቃለህ። እዛ እንትን ድራማ ሰርቶ ከጨረሱ በኋላ ልብሳቸውን አውልቆ ትክክለኛ ልብሳቸውን ለብሶ ወደ ከተማ ይወጡ የለ። አብይ ከመድረክ በኋላ መሪ ሆኖ አይቀጥልም። ወዲያውኑ የመሪነት እዛ መድረክ ላይ ያስመሰለውን ወዲያውኑ አውልቆ በሽተኛ ሆኖ ታገኘዋለህ። ወዲያውኑ ሌላ እንትን ተላብሶ ይሄ አሁን ቅድም መሪ ላይ ያየነው ሰውዬ አይደለም እንዴ ትላለህ በኋላ እና ያስመስላል። እና እሱ የሚሰበስባቸው በተለይ ካቢኔዎች፣ አመራሮች ምናምን እሱን ያውቃሉ። በቃ ይሄ አደባባይ ላይ ስንወጣ እንትኑን መስመር መጠበቅ አለብን፣ ማስመሰል አለብን። እንደዛ አይነት ነው አብይ። እስከዛሬ ድረስ መሪ ሆኖ አያውቅም፣ አልሆነም። ገና መሪ ለመሆን እየተዋጋ ያለ ምናልባትም መሪ ሳይሆን የሚባረር ሰው ይመስለኛል።